ወንድሜ እይቴ ይህ መልእክት ሁላችሁም ሼር አድርጉልኝ። እሺ ዛሬ በጣም ደብሮኛል። ሼር አድርጉልኝ፣ አድርሱልኝ። አንድ ነገር መናገር አስባለሁ። ዛሬ 10,000 ፎሎ ያለበትን ፕሮፊካዱ ኦፊሻል የሚለው አካውንት ሰሞኑን ሪፖርት የተደረገ ዋርኒንግ ውስጥ ነበረ። ያ ዋርኒንግ ደግሞ ወጥቶ ብሎክ ተደርጎብኛል። እኔ ፍቃዱ ዛሬ ቲክቶክ ስላዘጋህብኝ፣ አንተ ቲክቶክ ስላዘጋችሁብኝ የኔ አገልግሎት የነጸሎት የሚቆምበት ምክንያት የለውም። አንድ ነገር ግን ልነግርህ ይፈልጋል። እኔ ፍቃዱ ማለት ነው ትላንትና በበረሃ ላይ ምንም በሌለበት ስጸልይ የነበርኩ ሰው ነኝ። ቲክቶክ አልነበረኝም። ምንም በሌለበት እግዚአብሔር ብቻ ከኔ ጋር ሆኖ ስጸልይ የነበርኩ ሰው ነኝ። ዛሬ ቲክቶክ እኔን አያስቆመኝም፣ ፌስቡክ አያስቆመኝም፣ የሆነ ኢሞ ምናምን አያስቆመኝም። ወንድም ይህ ምድራዊ ነገር አንተ የምታያቸው ነገሮች እኔን አያስቆመኝም። አንተ ቲክቶክ ሪፖርት ስላስደረክብኝ የኔ አገልግሎት የሚቆም እንዳይመስልህ። ስማኝ በደንብ። እንኳን አንተ ዮሴፍ እንኳን የራሱ የሆኑ ወንድሞቹ ተቃውሞ ይዞ ሲነሱበት የዮሴፍ ቪዥን እየጨመረ ሄደ እንጂ የዮሴፍ ቪዥን ሊቆም አልቻለም። ዳንኤል ምዕራፍ 6 ዳንኤልን ሰበብ ሲፈለግበት ዳንኤል የበለጠ እንድጸልይ ያደረገው እንጂ ከእግዚአብሔር ጋር ካለው እምነት ፖዚሽን ሊለዩ አልቻለም። አንተ ዛሬ አንቺ የኔ አካውንት ስላዘጋችሁብኝ የኔ አገልግሎት የበለጠ እንድጸልይ ያደርገኛል እንጂ አንተ አንድ አካውንት በዘጉ 10 አካውንት ይከፈታል። ምንድነው? ቆይ አበሻ ግን ምንድነው ሆነ ነው? እኛ በአገልጋዮች ላይ ምን አይነት ቅናት ይዛችሁ ነው የተነሳችሁት? በነቢያቶች ላይ ምን አይነት ቅናት ነው ይዛችሁ የተነሳችሁት? ሰውየው ለምን ተፈወሰ? ሰውየው ለምን ነፃ ወጣ? ለሰውየው ለምን ሚራክል ሆነለት? አንዳንዶቻችሁ ለምናችሁ ጸልይልኝ ትላላችሁ። ከጸለንላችሁ በኋላ ደግሞ ወደ ሪፖርት ትሮጣላችሁ። ለምን ምስክርነት ተለቀቀ፣ ለምን ትለቃለህ በሚለው ወደ ሪፖርት ትሮጣላችሁ። ለምናችሁ ጸልይልኝ ፕሊስ ልሞት ነው ካላችሁ በኋላ እኔ አንድ ነገር ልንገር፣ ጌታ ኢየሱስ ምስክር ነው የምነግርህ። እኔ ፍቃዱ ከእግዚአብሔር ውጪ ማንንም የሚሰማ ነብይ አይደለሁም። ከእግዚአብሔር ውጪ ማንንም አልሰማም። አንተ ሪፖርት ስላስደረክብኝ ስላዘጋብኝ ምንም አይመስለኝም። በዚች በጣቴ ጥፍር አልቆጥርህም። እኔ እናንተ በምንም ስለማንገናኝ በምንም አንገናኝም። ምን እናንተ አንተ ወደ እኔ ትመጣለህ እንጂ ጸልይልኝ እያልክ ባርከኝ እያልክ እንጂ እናንተ ወደ አንተ ባርከኝ ጸልይልኝ እያልኩ እኔ ወደ አንተ የሚመጣ ነብይ አይደለሁም። አንድ ነገር ነግራችሁ ፈልጋለሁ። የኔ አካውንት 10,000 ፎሎ ያለበት ፕሮፊካዱ ኦፊሻል የሚለው ተዘግቶብኛል። ስለዚህ ይህንን አካውንቴን እየገባችሁ ሁላችሁ ፎሎ አድርጉልኝ። ጌታ ኢየሱስ ዘመናችሁን ሁሉ ይባርክ። ወዳችኋለሁ። ሻሎም